እግዚአብሔርን ቆይቼ ደጅ ጸናሁት፣ እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው፣ ከጨለማም ከጉድጓድም አወጣኝ፣ እግሮችንም ባለት ላይ አቆመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስት ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስም ጎሎናል። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስኪ ዘመድ ይሰጣል በሉ። ምን ይሰጣል? ሀብታችን ምንድነው? የእግዚአብሔር ሰዎች ሃይማኖታችን በሉ እንጂ ምን አላችሁ? ሃይማኖታችን ነው። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድነው? መጥኖ መውለድ ነው። የተደላደለው እንድንኖር ትላላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በይገጠሩ መሬቱ እህል ሲፈራ መደቡ ልጅ አፈራ የሚል ተለጥፏል። ይሄ ምንድነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው፣ በተሰርቶ በስሚንቶ ማለት ነው። ይኸውላችሁ ሰላምን እንዲህ አድርጎ የሚሰብክ በኖረ ምን ማለት ነው። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችኋል? በሉ ንገሩኝ፣ ቅጫን ተናገሩ። አረ በሉ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር። ሃይማኖት በሉ። ምን ስለሌለው ነው? እግዚአብሔር ምንድን አለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናርሰው ምድርም አይኑር፣ እንዲያው የምንቆምበት ብቻ እስከሚቀር ድረስ ዝም ብላችሁ ሙሉ። እንድንሞላ እግዚአብሔር ይርዳን። ማምላክ ነው። ለምን ተመልከቱ። ከዚህ ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ እኮ ዳ የገባ ነው። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስነፍ አይገባውም። የትጋት ምልክት እኛው ነን። አሁን ዛሬ በዩኒቨርሲቲ ተመልከቱት፣ በትምህርት በሃይስኩል ተመልከቱ። የደነዘዘ ህዝብ እኮ ነው ያለው። የደነዘዘ ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል በሬ አለ። በግራም ቢጠምጡት ቀይ ቀጥ፣ በቀኝም ቢጠምጡት ቀጥ። በሃይማኖቱም ዜሮ፣ በዚያኛውም አልቦ። እንዲሁ ምን ይባላል በእውነቱ? ሲመረቅ እኔ የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ፣ እና አንዳንድ ሰዎች ምን ብለው እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላሉ። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 37 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። ያችን አርቆ ሊያልቅ ሲል አለቀ። ተመልከቱ። የመጀመሪያይቱ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቅኩ ነው። እንዲህ ያለ መከራን ይገባሉ። ተኝቶ መሙላት ሳይሆን መስራት አለብን። ሌት ተቀን ማለት ነው። ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አቡዬ እስከ ይዜ ይገብር ዋነሂ ይገብር በአምሳሉ። አባቴ እስከ ዛሬ ይሰራል በሉ እስኪ። እኔም እንደሱ ሰራለሁ በሉ እንጂ። ማን ያለ እንደዚህ? ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከ ዛሬ ይመግባል፣ እኔም ከሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራን መብዛት አለባችሁ። ጅል ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ የእግዚአብሔር መልክ ደስ የሚለው በእውነት የእግዚአብሔር መልክን የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል አይላችሁም? አውጡ የእግዚአብሔር መልክ። በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ናቸው። ያቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድነው ነውሩ? ተርባችሁ ተጠምጣችሁ ተቸግራችሁ ምንድነው ነውሩ? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ብሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው ነው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ስለዚህ ሰው ምን ጎሎታል? እስኪ ሃይማኖት በሉ። ምን አላችሁኝ?
ሃይማኖት ነው። ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎድሎታል? ኧረ በሉ ምን አላችሁ? ሃይማኖት ነው የጎደለን። እንዲያው በሞት ያፈርሰው ልጠይቃችሁ፣ ስጋውን ያልነፈገን ክርስቶስ እንጀራ ይነፍገናል? ደሙን ያልነፈገን ክርስቶስ ውሃና የሚጠጣ ይነፍገናል? መንግሥተ ሰማያትን ያልነፈገን ክርስቶስ ጠማማ ቤት ይነፍገናል? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገናል? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኘ ነው። ለዚህ ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ነው ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያሽቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨመሩት። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁም ማለት ነው። እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያት ጌታ ሆይ ምን ጨምርልን ያሉ? ኧረ በሉ ሃይማኖት ጨምርልን። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ነው ያለ። አንዳንድ ሞኞች ክርስቲያኖችን ለማረድ አይን የሌላቸው ሰዎች ይህንን መከራከሪያ አድርገው ያቀርባሉ። እናንተ ታርዳላችሁ ትሉናላችሁ እንጂ የእናንተ መጽሐፍ ቅዱስም ሰይፍ ግዙ ብሏል ይላሉ። ባያውቁት ነው። መልሱን ልነግራችሁ ነው። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና 2 ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንዲሁ አባታችን በረከቱ ይደርብን ማለት 2 ሰይፍ አለ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይረዱ የሚያወናብዱ ስላሉ ነው። ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኙታላችሁ። ምን እንዳለ ስሙት። ጌታ እንከሰ ያክለክሙ 2 ሰይፍ ካላችሁ ይበቃችኋል። እስኪ በሉ አሁን ጌታ ሰይፍ አዞ ቢሆን በ2 ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። 2 ሰይፍ ለጦርነት ይበቃል? 2 ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። እስኪ በሉ ፍቅረ ቢጽና ምን ሃይማኖትና ምግባር ይዘናል። በሉ እስኪ ብሉይና ሐዲስ ይዘናል። ከዚያ ጌታ ማን አለ? ይሄ ካላችሁማ ይበቃችኋል አላቸው። ሰይፍ ያልኩት እኮ እኔ ድሮም ይኸው ነው። ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረው። እኔም ሰይፍ ያልኩት እግዚአብሔርን መውደድና ሰውን መውደድ፣ ብሉይ ኪዳንንና ሐዲስ ኪዳንን አዋህዶ ማመን፣ ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ ሀብት አላችሁ። ልዳን ብትሉ፣ ልብላ ብትሉ፣ ልልበስ ብትሉ፣ ቤት ልስራ ብትሉ፣ ልምራ ብትሉ፣ ለዚህ ሁሉ ሃይማኖት ይበቃል። እስኪ አንድ ጊዜ